استرسም ይኖርብሽ እንትንም ይጫንሽ ማልቀስ ካለብሽ ሰቅሰቅ ብለሽ ማልቀስ ነው ለማን ነው ለዚህ ህብረተሰብ ስታለቅሽ ማብረውሽ ነው ስዘፍኝ ማብረውሽ ነው የሆነ ነገር ቢሄድብሽ ማብረውሽ ነው ከበደም ቢመለስ አብረው ነው ቡና የሚፈለው አብረው ነው እናንተ ግራ ያጋባችሁ ምንድነው እንትና ለመሆን ነው የምታስቡ ላይክ የለም ኪም ካርዳሽ ካለሽ ካርድ ቢል ለመሆን ይሞክራሉ ከዛስ አዛሉ ካለሽ ድንቄ ለመሆን ድንቄ ካለች ደግሞ ዳሳሽን ለመሆን ነው የሚጣጣሩት እዚህ አካባቢ ራሳቸውን መሆን አይችሉም ማሜ ነች በቃ እኔ ነኝ ማልቀስ ካለብኝ አለቅስባለሁ ጣራ ላይ መሰቀል ካለብኝ ሰቅለባል ቡና ማፍላት ካለብኝ ያፈላባል መጠጣት ካለብኝ ይጠጣባቸዋል ምንም የምትቀይሩት ነገር የለም ያ ማለት ኮንፊደንስ ነው ሰዎች ራሳቸውን መሆን በቃ that's it be yourself ራስሽን መሆን ብቻ በቃ who cares አንዳንድ ሰው ግን ሰውን መሆን ይፈልጋል ስለ ሰው አደባባይ ላይ እንዴት ምን ይሆናል ምናምን ከናንተ ከኛ ስትረስ በላይ እኮ እናንተ እየተጨነቃችሁ ነው ላይፋችሁን ሳታሳዩ በጣም ፍራቻ አለባችሁ ኮሜዲ ትሆናላችሁ ራሳችሁ ላይ እኔ ግን ራሴን ነው መሆነው ማንንም መሆን አልፈልግም ከማንንም አቴንሽን አልፈልግም ማሜን በማሜ ነው መቀበል ያለብሽ ማሜ ብትጎዳ ራሷን ነው መጎዳ ሰው እየጎዳው አይደለም እኔ ራሴን ደግሞ ኢንጆይ ላረግብሽ ስገባ ነው ሰው እኮ በቃ ተጠቅሞብኛል እና ሰው ወዶሽ ነው እንደው ለአማራም ጮች ብሎ የሚያስቡት ስድብ ነው የተሳደብሽው ምንም ፖለቲካ ያወራሽው ወቀቱም የለሽም ምንም ነገር የለሽም ፒኤችዲ ደናቁርት ነሽ ልክ የሆነ ነገር ሲመጣ ሀቢሉሽ ለመልስ ምታጭ ገመዳፍ አንቺም ቁጭ ብለሽ ስለ ፖለቲካ አውርቻለሁ የትኛውን ፖለቲካ ምንም ፖለቲካ አላወራሽም ተሳድበሽ መነገድ ላለብሽ ሰው ነግደሻ ዳሶ ያቺ ራሷ ያቺ ትንሿ ያቺ ነገር ባትቀመጥ ዞር ብሎ የሚያይሽ የለም አንቺን ሌላስ ጓደኞችሽ ወደ ኢትዮጵያ እንሂድ እነዚህ ፍንዳታዎቹ ምናምን አብረውሽ የሚጫወቱት እኔ ወዳቸዋለሁ ግን ቁጭ ብለው መጣው ሲጫወቱ ወደውሽ አይደለም እየተጠቀሙብሽ ነው ለዛ ነው ነቃ ደንገጥ በይ ምልሽ ድንዙዝ ነሽ ኢዲቢዲ ነቃ ደንገጥ በይ ህይወትሽ ላይ ጊዜ ያለፈሽ ካወኩሽ 10 አመት ሊሞላሽ ነው አሁን ቁጭ ብለሽ እዚህ ይናዱ እኔ ግን ለልጆቼ ዋጋ እየከፈልኩ ነው ቁጭ ብዬ ልጆቼን ቴኬር እያደረኩ ነው ስታይኝ 10 አመት ውስጥ ስታይኝ አልተቀየሩ አንድ አይነት ትላለች አንቺ መች ተቀየርሽ ራስሽ መቀየር ማለት እኮ do something ሰውነትሽን ሄደሽ መከታተፍ አይደለም መቀየር ማለት you need to use your brain go school የተባልሽው ለዛ ነው ለምንድን ነው የሚያለቅስብሽ ልጅ የለም የምትቀይሪው ዳይፐር የለም you have to go to school she's right ትምህርት ቤት ሂጂ ያለችሽ ትክክል ነው የሚያለቅስ ህፃን የለም ቁጭ ብለሽ የማዳም ልጅ እኮ ሰርታ ገንዘቧን ሜክ አርጋ ለቤተሰቦቿ ልካ ነው በትርፍ ሰዓቷ አንቺ ላይ ጊዜሽን እያጠፋሽ ያለችው yes አካገር ወጣ ተሰዳ ማዳሟን እኮ ቴኬር አድርጋ ነው ልክ ያነ ገንዘቧን የቀማት ቦይፍሬንዷ ትዝ ሲላት አንቺ ጋር መጣ ጊዜዋን መታጠፋ ማሜ ገብቼ ልጆቼን ቴኬር አድርጌ ቁጭ ብዬ ነው ጊዜን እያጠፋውብሽ ያለው እኔ ቁጭ ብዬ ደግሞ I have everything ወንድ ልጅ ቁጭ ብሎ ከሚስቱ ጋር የሚኖረው ላይፍ ብቻዬን ጥንቅቅ አድርጌ ልጆቼን ጥርሴን ነክሼ እያሳደኩ ነው እኔ ክሬዲት አለኝ ለራሴ የምሰጠው ኤክስኪውዝ ቁጭ ብዬ እንደዚህ ሳወራ ነገ ከነገ ወዲያ ጨላው እንኳን ቢኖርኝ ህዝቡን መያዝ ትችያለሽ ህዝቡን ይዘሽ የምትፈልጊውን ቢዝነስ ራን ማድረግ ትችያለሽ ዳሴ ዋጋ ከፍየበታለሁ ምን በምክንያት ነው አንቺስ የሚያለቅስ የለሽ ዳይፐር የለሽ ቆማጥ አይደለሽ እጃለሽ እግር አለሽ ስሪ እዚህ ጋር የሚሰራበታል ነቃ ደንገጥ በይ እርድናሽ ምን ላይ ነው አንቺ 100 ኪሎ ፋራ እኮ ነሽ ለኔ ክርስቶስን ነሽ ቁጭ ብለሽ 5 አመቱን ስትሳደቢ ነበር ያለ ምንም ረፍት 5 አመት ትግራይ ልታዋርጅ ነበር የኦሮሞን ልታዋርጅ ነበር ያው ኤርትራው ስለሚደክልሽ ስለነበር ቤት ውስጥ ህሳደባለሁ ብትይ ፍርዱ ሌላ ነው የሚሆነው ሷልተ ስታዋርጅ ነው 5 አመት ያወቅልሽ ያው ለአማራ አስበሽለት አይደለም አማራውን እየነገድሽበት ማለት ነው የራስሽን ክደሽ
አማራውን እያስገደልሽ ስትነግጂ ነበር በህብረተሰቡ። ከዛስ ከ5 ዓመት በኋላ የአማራ ትግል አላቆመም፣ እስቲል አለ። አንቺስ ላይፍሽን ቢውልድ አድርገሽ ወጠሽ በቃኝ ወጥቻለሁ ከፖለቲካልሽ። ለምን መውጣት አትችይም? ቢኮዝ የተያያሽበትን ነገር ታውቂያታለሽ። ያ ኬፕ ይደረግ የሆነ ሰዓት ይመጣል ወሬው። ከዛስ እንዳልወጣም እንዳልሄድም አሻፈረኝ እንዳልልም አልልም። ከዛ የቅቤ አንጓች አዛኝ ነው ምናምን ይባላል። አንዳንዴ ስቶሪ ላይ ይለጠፋል። ለዚህ ህብረተሰብ ድምፅ እንሆን። ውሸት ድራማ። ሰለሞን ቦጋለ አርቲስቱን ታይወሱ አርቲስት መሆኑ ትክክለኛ ድምፅ መሆን ከፈልሽ ስፒክ አፕ ገብተሽ በደንብ እንደ ድሮ ሻውሪ። የአማራ ትግል አላለቀ። እናንተ ገብታችሁ ታገሉ። እኛም አልጀመርነውም። መጀመሪያም እውቀቱ የለንም። እኛ አላወራንም። ተሳድበሽ አውርቻለሁ እንደምትዩ ቁጭ ብለሽ ዛሬም አላለቀም የአማራ ትግል። እናንተ አውሩት ለምትዩ እኛ መጀመሪያም አልነካካንም፣ አናውቀውም። ምኑንም መሳደቡንም ሁሉንም ነገር ወዴት ነው የምትሄጂ? ከዛስ ከ5 ዓመት በኋላ ደግሞ ሰውነትሽን አስከታትፈሽ መጥተሽ ጨዋ ልትጫወቺ ትፈልጊያለሽ። አሁን አንቺ እየተጫወትሽ ያለሽው ማን ላይ ነው? ህዝቡ ላይና ጭንቅላትሽ ላይ። ጭንቅላትሽ ማሰብ አቁሞት በተረከዝሽ ማሰብ ጀምረሻል። መቼና መቼ መቆም በሌለብሽ የኔ ልጅ በ8 ዓመቱ ስንት እርምጃ በተራመደበት ሰዓት አንቺ በ10 ዓመትሽ የተቀመጥሽበት ቦታ ላይ ቆመሽ ያዙ ይልቀቁኝ ትያለሽ። ያውም ህይወትሽ ላይ ደንዝዘሽበት ህይወትሽ ላይ መቆምሽ ሰውነትሽን የቆመ እንጂ ማይንድሽ ተኝቷል። ሴት ነሽ፣ ንቂበት። ልጅ ከእግዚአብሔር ነው የሚመጣ። ህይወትሽን ፊክስ አድርጊው። ለፊውቸር ሰቢ። ሚዲያው ይጥልሻል። የሆነ ሰዓት ትንሽ ነው የቀረሽ። ትንሽ ወርቅሻል። ቪውሽም ቀንሷል። ጊፍቱም ደንዝዟል። በቃ ትንሽ ጓደኞችሽም እየራቁሽ ነው እንደ ጂፒኤስ ትንሽ። ከዛስ የሆነን ሰው እንደተናደርሽ በስታውቂ ብሎክ ታረጊዋለሽ። በቃ በግድ ወንድ ልጅ ያለ ሐሳቡ ሌላ ውስጥ ለመክተት መጋጋጥ አያስፈልግሽም። ወንድ ልጅ አስቀምጠሽ እኮ ነው አንቺ ያዙዚኝ ልቀቁኝ የምትዩ ቤትሽ ውስጥ ይሄን ጨለማ ባሪያ። ኢትዮጵያ እመኚ ቆንጆ ሴት ሞልቷል። ያውም በጣም ቆንጆ። ግን የኢትዮጵያ ሴቶችን ለመያዝ ገንዘብ መኖር አለበት ወንድ ልጅ። የኢትዮጵያን ሴት ለመጥበስ ገንዘብ መኖር አለበት። ሂጄ እንዳየሁት እንግዲህ ዝም ብሎ ባዶ ቂጡን ክፍት ክድን የሚያደርግ ወንድ አይጠብሱም። ገንዘብ መያዝ አለበት። እዚህ ጋር ቁጭ ብለሽ እነ ናሁም ፎንቴ የኛው ደግሞ ማን ነው አንቺ ነሽ የምታመጫቸው ሳላያቸው። ያኛው ደግሞ ይሄ ማን ነው እነ ኤርሚዬ እንኳን ሞር ስርዓት አለው፣ ቴንሽንም አይሰጥሽም። ከዛስ አቤልዬ እንትናዬ ጊዜሽን አታጥፊ። ወይ ከቡጅምብራ ወይ ከሆነ ቦታ ነው መጨረሻሽ መውደቂያሽ። ምንም የአማራ ልጅ ማይነካሽ መረብስ ነው ምስቅድ የለም። እዝቹ እንደለመርሻት ወይ ከዛው ከጥቁርሽ ጋር ወደፊት ወደ ኋላ ተያታለሽ። በቃ ንቂበት፣ ተጠቃሚበት። ላይ ቡናውን ሰው እየሄደብሽ ነው ዱሳ